እናቴን አላቃትም። በፎቶም በአካልም እናቴን አላቃትም። በልጅነቴ ነው የሞተችው እናቴና እስከ 10 ዓመት ያሳደገኝ አባቴ ነበረ እና አባቴ ፖዘቲቭሊ አሁን ፖዘቲቭ ነው ልጆችን ቦታ ቦታ ላስዛቸው በሚል ሰበብ ወደ ገጠር ዳረኝ። ከዛ በኋላ እዛ መኖር አልፈልግም ታዝዬ ነው የሄድኩት። እኔ አላውቅም አጠር እያደረኩ ልበልላችሁና ከዛ መኖር ስለማልፈልግ ጠፍቼ ወደ ሌላ ከተማ አባቴ ጋር ሄድኩኝ። አባቴ ጋር ሲሄድ እንደ ቅጣት ነው ይሄ የሻገተ እንጀራ በላኝና በውሻ ሰንሰለት አሰረኝ እጄን እና ራቁቴን አደረገኝና አስፋልት ጋር ወጣኝ ከተማ ማለት ነው። ከዛን ይሄን ያየች አንዲት ጎረቤታችን ሻርፕ ወይም ኩፍታ የሚባላል የሚለበስ እሱን አምጥታ አለበሰችኝ እና ቁልፉን እንደምን የተቆለፈውን ቁልፍ ተከፈተልኝ። ከዛ በኋላ እሱን እና ሜላት አባት ይህንን ያደረገው ከዳረሽ ጋር ብቻ እምቢ ብለሽ ስለመጣሽ ነው አይደል? ቃሉን ያጠፈ ቃሉን እንዳላስፈርሰው ፈርቶ ነው፣ እንደ ቅጣት ነው ያደረገው እንደዛ። እኔ ደግሞ አልፈልግም። ከዛ ቁልፉ ተፈታለኝ። እሱን በሂጅ ሮጥኩኝ፣ ወደ ፖሊስ ጣቢያ ሮጥኩኝ። ከዛ በኋላ ጠፋው ከቤት ማለት ነው። ጠፋው ከቤት በቃ ያችን ቅስበት ጠፋውኝ። ወደ ከተማ ሄድኩኝ። ከተማ ሄጄ የመጀመሪያ ስራ የገባሁት ሻይ ቤት ነው። ሻይ ቤት ማለት ይሄ ዳቦ ቀምጣሌ፣ ባለፈው ስታወሩ ነበር፣ ሽልጦ ይባላል፣ ቀምጣሌ ይባላል፣ ብጥኛ ነው የሆነ ይባላል፣ እንደዚህ እንደዛ ይባላል። እንደዛ የሚጋገርበት ቦታ ገብቼ እሱ ከሻይ ጋር የሚሸጥበት ሻይ ቤት ገባሁኝ። እሱን እየጋገርኩ ሌሊት እየተነሳው እሱን እየጋገርኩ ጠዋት ከስተመር ሲመጣ ሻይ በዳቦ እያደረኩ አስተናግድ ነበር። ከዛ በስራዬ በጣም ጎበዝ እና ታማኝ ቀልጣፋም ስለሆንኩኝ ትንሽ እንደሰራው ወደሆኑ ወደ ሆቴል አሸጋግሩን ማለት ነው። ሆቴል ውስጥ ደግሞ ምንድነው የምናደርገው? ሰዎቹ ከስተምሮቹ ሲመጡ ያዙንን መስጠት ነው። ቢራ ከፈለጉ ቢራ፣ ውሃ ከፈለጉ ውሃ፣ ለስላሳ ከፈለጉ ለስላሳ፣ እንደዛ እንሰጣቸው ነበር። 2 ልጆች ነበርን በዛ ሰዓት ማለት ነው። እና የሆነ ጊዜ ከስተምሮቹ ተጠቅመውን ብለው ሲወጡ ግን የመግቢያ መስኮታቸውን አስተካክሎ ነበር የወጡት። እኛ ላየና ስራችን ጨርሰን ልክ ፍራሻችን አንጥፈን በተኛንበት 4 ወንዶች ገቡ ማለት ነው። እንግዲህ የፈሩት ይደርሳል ነው የሚባለው፣ ይወርሳል ይደርሳል አይደል? የፈሩት ነገር እዛ ያንኛውን አባቴ የዳረኝን ሽሽት ሸሽቼ ስመጣ ከዚህ ጋር በ4 ወንዶች 2 ሴቶችን እየተፈራረቁ ደፈሩን በጭካኔ። ሴት ልጅ እንደሌላቸው፣ ሴት እናት እንደሌላቸው፣ ሴት እህት እንደሌላቸው፣ ሴት የምትባል እንደምትከበር የማያውቁ ሰዎች በስካር መንፈስ ይሁን በምን አይነት ነገር ይሁን ተነሳስተው አራታቸው ወንዶች 2ታችንን እየተፈራረቁ ደፈሩን። መድፈራቸው ብቻ ሳይሆን መፈራረቃቸው በጣም አእምሯችን እንትን አድርጎ ነበር እና ብንለምናቸውም ሊሰሙን አልቻሉም። መጨረሻ ላይ ምንድነው ያደረጉት? እኔን ተሸክሞኝ የወጡ አንደኛው አስታውሳለሁ፣ አንድ ነው ተሸክሞኝ የወጣው። ተሸክሞ የት ነው ወስዶ የጣለኝ? ጫካ ውስጥ ነበር የጣለኝ። ልጅቷን ከዛ በኋላ የት እንዳለች አላቅም፣ አልሄድኩም፣ ስቲል አላቅም። እኔን ግን ወስዶ ጫካ ላይ ጣሉኝና ሞታለች ብለው ነው ጥለውኝ የሄዱት ማለት ነው። ከዛ በኋላ ጠራጠር እያደረኩላችሁ ነው። ከዛ ጫካ ላይ ግን እግዚአብሔር አዳነኝና በህይወት አለው አልሞቱም። ቀስ ብዬ ተነስቼ ወደ አጎቴ ቤት ሄጄ አሞኛል ብዬ ተሸፋፍኜ ብርድ ልብስ የሌለ ልብስ ምናምን እንደዚህ ተሸፋፍኜ እንዳያዩኝ እንዳይሰሙኝ ተኛሁኝ። አሳከሙኝ ምናምን አልነገርኳቸውም። ተሻለኝ። ከዛ በኋላ የቤተሰብ ትመጣና ላስተምራት ብላ የሆነ በረሃ ቦታ ትወስደኛለች። ከዛ በረሃ ቦታ ለመማር ነው የምፈልገው፣ ማደግ የሆነ ከውስጤ የሆነ ነገር አለ፣ የሆነ አሁን ያለሁትን ነው ማለት ነው እና የሚገፋኝ ግፊት አለ፣ የሆነ ትልቅ ደረጃ ነው መድረስ ብፈልገው እና ላስተምርሽ ስትለኝ እሺ ብዬ ከእሷ ጋር ሄድኩኝ። ከእሷ ጋር ከሄድኩ በኋላ ግን ምንድን ያደረገችኝ? ለፍቅረኛዋ ነበር የሰጠችኝ። ምን እንዳረግ? ለፍቅረኛዋ ምግብ እንዳበስል፣ ቤት እንዳጸዳ፣ ውሃ እንድቀዳ፣ የቤት ሰራተኛ እንደሆነ ማለት ነው። ፍቅረኛዋ ደግሞ ከማን ጋር ነው ያለ? ከ2 ጓደኞቹ ጋር። ስለዚህ አንድ ቤት ውስጥ ሰው ይኖራል፣ 3 ሰው ይኖራል። ፍቅረኛዋ በደንብ ይንከባከበኛል፣ ልብስ ይገዛልኛል፣ ምግብ እበላለሁ፣ ይቆጣኛል፣ አልጫወትም። እንደ ሕፃን ተጫውቼ በህይወቴ እንደ ሕፃን ልብስ ተገዝቶልኝ ምግብ ተበልቼ ታመሜ ሰው አስታሞኝ ሜላት እንደዚህ የነካኝ ሰው የለም ማለት ነው። እንደ ሕፃን ተጫውቼ አላውቅም። ከዛ ውጭ እየኖርኩ በዛን ሰዓት እንደዛ እየኖርኩ እያለ አንደኛው መጦ እኔ እንደፈረኝ። ከ3ታቸው አንደኛው ማለት ነው። እንግዲህ ለስንተኛ ጊዜ በስንት ወንድ ሆነ እንዳትናገር እያለ
ታላወጠቁት ገና ትንሽዬ ልጅ ነኝና መድኃኒት ያስወጣኝ ነበር። ለማንም እንዳልናገር ያስጠነቅቀኝ ነበር። እንደዛ ባለሁበት ጊዜ እዛ ቦታ እንዲለቁ ተደረገ እና ጥለውኝ ሄዱ። ጥለውኝ ሲሄዱ ልብስና ጫማ ብቻ ገዝተው ከተማ ላይ ጥለውኝ ሄዱ። ከዛ ትምህርት ቤት ገባሁኝ። መማር ስለመፈልግ በራሴ የመንግስት ትምህርት ቤት ገባሁ። የመንግስት ትምህርት ቤት እየተማርኩ እያለ ዩኒፎርም የለኝም፣ ጀስት ኖርማል ልብስ ነው የምለብሰው። ሁሉም ሰው ግን ያየኛል እና ሁሉም ሰው ሲያየኝ አሁን ግን የሚመስለኝ እያዩኝ እየመሰለኝ ነው አሁን ላይ የሚመስለኝ። ያኔ ግን ሁሉም ሰው ሚያይ ነው የሚመስለኝ እና በቃ እቺ ሴት ለመደፈር ነው የተፈጠረችው ተብዬ እንደሆንኩ ነው ማስበው። በቃ ቢኮዝ እየተደፈርኩ ነው እየተስፈራራው ነው ምናምን እና ለመደፈር እንደተፈጠርኩ ነበር ማስበው። እና ሁሉም ሰው አስተማሪዎች ሚያዩኝ ይመስለኛል፣ ተማሪዎች ሚያዩኝ ይመስለኛል፣ አላፊ አግዳሚ ሚያዩኝ ይመስለኛል። ዩኒፎርም የለኝም ግን እንደዛ እየተማርኩ እያለ በጣም ጎበዝ ስለነበሩ ፈርስት ኤድ የመጀመሪያ ሕክምና እርዳታ እንድሰጠን ነበር የተመረጥኩት እና በጣም ጎበዝ ነኝ፣ ይወዱኛል ምናምን እና በዛ ሰዓት ታመምኩኝ። ምን ታመምኩ መሰላችሁ? ወባ ታመምኩኝና የሀገሬው ሰው ስብስብ አድርጎ በመኪና ጭኖ አጎቴ ጋር ይወስደኛል፣ ከተማ ላይ ማለት ነው። አጎቴ ጋር ሲሄድ የታላቅ ወንድሜ አዳም አለም የሚባላለን የታላቅ በ4 ዓመት የሚበልጠኝ እና እሱ ወታደር ነበረ እና ከኛ ቤት ሲሄድ አጣኝ። አባቴ ቤት ሲሄድ አጣኝ እና አድራሻ የጥጦልኝ ይሄዳል፣ አጎቴ ጋር ትቶልኝ ይሄዳል እና ታመሜ አጎቴ ቤት ሲሸኘኝ አጎቴ ቤት ምኑን አገኘው? ፎቶውንና አድራሻውን አገኘው ማለት ነው። ከዛ በኋላ ፎቶውና ይህ ደካማ ጎኔ ወንድሜ ነው። በነገራችሁ ላይ ወንድሜን በጣም ነው የምወደው። እንደ እናቴ እንደ አባቴ እንደ እህቴ ነው ማየው። እስቲል ነው ማለት ነው እስቲል እና የወንድሜን አድራሻ አገኘሁኝ። የወንድሜን አድራሻ ይጂ ሁመራ ዳንሻ ምናምን በአገር ይባላል በረሃ አካባቢ እሱን መፈለግ ጀመርኩኝ በአድራሻው። ሬንጀር የለበሰው ሳገኝ ሬንጀር የለበሰው ወንድም አለኝ ይህን ወንድሜን ታውቀዋለህ እያልኩ ፎቶውን አድራሻውን እያሳየው ወንድሜን አገኘሁት። ወንድሜ መጣና የተወሰደኝ የጦር ካምፕ ወሰደኝ። የጦር ካምፕ ሄድን። ቦታው ላይ ስንደርስ መግቢያው ላይ ዋርድያ የሚባሉ ጠባቂዎች ወይ ደግሞ ዋርድያ ይባላል በወታደር አጠራር፣ እነሱ አናስገባም። አንደኛ እህትህ ለመሆኗ ማረጋገጫ የላትም አይዲ ሜላት አለም ተፈራና አዳም አለም ተፈራ የሚል ማረጋገጫ ሰነድ የላችሁ። ሁለተኛ በፊዚካሊ አትመሳሰሉም። እሱ ጸይም ነው፣ እኔ በጣም ቀይ ነኝ። ስለዚህ እሴት አይገባም ማረጋገጫ ስለሌላችሁ ሲል በቃ ወንድሜ ነው እሷ ያለ እሷ መኖር አልችልም ብሎ ጥይቱን መተኮስ ጀመረ ወደ ላይ። ከዛ የበላይ አካል መጡና ምን ተፈጥሮ ነው ምን ሆናችሁ ነው ሲባል እህቴ ናት መግባት አለባት እኔም ፈልጋ ነው የመጣችሁ ተባለ። እሺ በቃ ትግባ። እሷ ጎጆ ቤትና ሸራ ቤት ይባላል የወታደር ጫካ ውስጥ እንደዚህ ጫካ ውስጥ ጎጆና ሸራ። ከዛ የወንድሜ ቤት ጎጆ ነበረች። እኔ ጎጆ ቤት ውስጥ እንዳድር፣ ወንድሜ ደግሞ በረንዳ ላይ እንዲያድር ተደረገ። መለያው እሱ ነው ተብሎ እሺ ተባለ። እዛ የጦር ካምፕ ላይ መኖር ጀመርኩኝ። ወታደሮች በጣም ነው የሚወዱኝ፣ ይቀባበሉኛል፣ ምናምን እጫወታለሁ። የቦምብ ፍተሻ ሲኖር አብሬ ሄዳለሁ ምናምን። በቃ ከወታደር ጋር እኩል መኖር ጀመርኩኝ። እንደዛ በመኖርበት ሰዓት አንደኛው ወታደር እኔ ጋር ፍቅር ያዘው። እንግዲህ እኔ ፍቅር አላውቅም፣ ስደፈር እየተደፈርኩ ያለውን ሴት ነኝ እንጂ ፍቅር አላውቅም። አንደኛ ፍቅር አላውቅም፣ ገና ለጾታዊ ለአቅመ ሔዋን አልደረስኩም እና የፍቅሩን ጥያቄ ልቀበለው ባለመቻሌ ወንድሜን ገደለብኝ። ይሄ የእኔ ደካማ ጎኔ ነው ማለት ነው። እስቲ ላለቀስ እንኳን ብፈልግ ማለቅስ አንድ እህት ያላቸው ወንዶች አሁን ያስቀምኛል። እህት ያላቸው ወንዶች ማለት ነው። ለምን ሴት ልጅ ወንድሟን በጣም ነው የምትወደው። እኔ አቡ ሁሌ እሰማሻለሁ ሁሉ አባቷን በጣም ትወዳለች አይደል? ሴት ልጆች ወንድማቸውን ይወዳሉ፣ አባታቸውን ይወዳሉ። እና ወንድሜ
ገና ፂም ያለወጣ ወንድሜን ገና ትንሹን ወንድሜን አጣሁት። በማን ምክንያት? በእኔ ምክንያት ማለት ነው። እና ገደሉብኝ። ልክ እሱን እንደገደሉት በክላሽ እንደገደሉት መሐመድ የሚባል የወሎ ልጅ ነው የወንድሜን እህትማ ማንም አያገኛትም ይልና በፓትሮል የት ጭኖኝ ሄዳል። ሁመራ የሚባል ከተማ ጭኖኝ ሄደ። ሁመራ አይጋ ሆቴል የሚባል ሆቴል ነበረ። ከዛ አረፍኩኝ። የአይጋ ሆቴል ባለቤት እንደ ልጁ አድርጎ ያሳድገኝ ነበር። ከዛ በኋላ እዛ እየኖርኩ እያለ ደግሞ ተከታትለው የመጡ። ከዛ ጠፍቼ ደግሞ ሽሬ ሄድኩኝ። ሽሬ ደግሞ ሲሄድ ደግሞ 4-5 ሆኖ ጓደኞችን እየያዘ እየመጣ እየተከታተለ መቀመጥ አልቻልኩም። በዛ ሰዓት መስተንግዶ ሰራ ነበረ፣ ብዙ ስራዎች ሰራ ነበረ። ማንም አያስተዳድረኝ፣ ምን የሚያስተዳድረኝ ሰው የለም። የወንድሜ መቃብር ላይ ተኛ ነበረ። ወንድሜ መቃብር አሳዩኝ ብዬ አላሳይም ብለውኝ ለምኜ ካሳዩኝ በኋላ ወንድሜ መቃብር ላይ እንደዚህ ሙሉ ቀን ተኛ ነበር። ከዛና መጨረሻ ላይ እንደዛ እየኖርኩ እያለ መቃብሩ ግን የሰው ነበረ፣ የሌላ ሰው ነበር። ለካ የሰው መቃብር ያሳዩኝ ስረብሻቸው ነው። እና ካምፕ ሂጄ ራሱ ወንድሜ ስለ ወንድሜ ስጠይቅ ኖ አንቺ የአዳም እህት መሆንሽን አናውቅም፣ ማረጋገጫ የለንም። ስለዚህ ስለ አንድ አዳም መጠየቅ የምትችለው ወይ ሚስት ወይ እናት ነች እና አንቺን አናውቅሽ ብሎ አባረሩኝ። በረንዳ ላይ መኖር ጀመርኩኝ። ልብስ የሚያለብሰኝ ምግብ የሚሰጠኝ ሰው የለም። ጀስት ያዘነ ሰው ሊያበላኝ ይችላል። ኦር ወንድሜ ወታደሮች ቲሸርት ቁምጣ ምናምን ይዘው ሊመጡ ይችላሉ። እና ያደግኩት እንደ ሰው አይደለም። እኔ ሳደግ ያደግኩት እንደ ሰው አላደኩም ማለት ሰው ሆኖለት የሚያድገው አስተዳደግ አይደለም ምን ያደግኩት። እና እንደውም ለሀቡ ያልነገርኳት ከዚህ በፊት ሴተኛ አዳሪነት ራሱ ሞክሬ ነበረ። ይሄን ፓርት አልነገርኩሽም እና ብዙ ብዬዋለሁ፣ ብዙ አውርቻለሁ። በቃ የኮንትሮባንድ ስራ ሰራሁኝ፣ ተወረስኩኝ። ሴተኛ አዳሪነት ለመጀመር ፈለግኩኝ። ማጨስ ጀመርኩ፣ መጠጣት ጀመርኩ፣ ድፍረቱን ለማግኘት ብዙ ነገር ሆንኩኝ። ከዛ ኮሌጅ ተማርኩኝ። ኮሌጅ ከብቼ በመማርበት ሰዓት ደግሞ ድራማዎችን መስራት ጀመርኩኝ። ክፍያ የለውም። ጉልት ሰራ ነበር። ኮብልስቶን እሸከም ነበር፣ ድንጋይ እና ድንጋዩን ስሸከመው ደም ይፈሰኝ ነበር። ለም በማዳበሪያ እንደዚህ ተሸክሜ የሚያነጥፉት ሰጣቸው ነበር እና ደም ይፈሰኝ ነበር። ጉልት ሰራ ነበር። የማልሰራው እኔ ያልሰራሁት የመንግስት ስራ ብቻ ነው ያልሰራው። ድራማም ስሰራ 1 ብር አይከፈለኝም። ድራማ ለመስራት በራሱ ኦዲሽን ወስደሽ እድሉን ስታገኝ ጎበዝ ስትሆኝ ነው። እና ያን ሁሉ አልፌ ከዛ በቃ ማርና ቅቤ አናቴ ላይ የተሸከሙ መገናኛና 22 ቅቤ ማር እያልኩ ዞር ነበር። እሸጥ ነበር፣ ልብስ እሸጥ ነበር፣ ኮስሞቲክስ እሸጥ ነበር። ከአንዱ ወደ አንዱ እንደዛ ወይተርነት ምን ማልሰራው ስራ የለም። ለምን? ሜላትና እግዚአብሔር። አሁንም ሜላትና እግዚአብሔር። አሁን እዚህ ጋር ብሞት እንኳን የሚቀብረኝ ሰው የለም ማለት ነው። መጨረሻ ላይ በቃ ወደ ዱባይ መጣሁ ማለት ነው። ዱባይ መጥቼ 3 አመት ሰራውን። ከዛ ጠፍቼ ነበረ የሰራሁት። ወደ ኢትዮጵያ ገባሁ። ኢትዮጵያ ከገባሁ በኋላ ከአስመራ ጎርጎራ የሚል ሙዚቃ ወጣሁኝ። ሆቴል ከፈቱኝ። ምግብ ያለው፣ ቢራ ያለው፣ ለስላሳ ያለው ሁሉን ያሟላ ሆቴል ከፈቱ። ግን 4 ወር ብቻ ሰራሁበት። ከሰብ ቢኮዝ ማኔጅ ማድረግ አልችልም ነበረ ማለት ነው። ገንዘብ አያያዝ አልችልም ነበረ። ደካማ ጎን የራሴ ይሄ ነው። ይሄን የራሴ ኃላፊነት ነው። ከዛ መርዝ ጠጣሁ። እግዚአብሔር ሆይ ግደለኝ። በቃ ለምንድን ነው የፈጠርከኝ? አንደኛ ለምን ፈጠርከኝ? ከፈጠርከኝስ በእኔ በአንዲት ፍሬ ልጅ ይህ ሁሉ መከራና ስቃይ ለምን? እሺ እንደዛ ካልሆነ ደግሞ ግደለኝ ይለው ነበር። ፈጣሪን እክደው ነበረ። ለምን ፈጠርከኝ ይለው ነበር። ናውረድ ይለው ነበር። አማር ነበር፣ አለቅስ ነበር። እና መርዝ ጠጣሁኝ። መርዙም አልገለኝ አለ። ከዛ መጨረሻ ላይ ወደ ኳታር ለመምጣት ብሬን ጨርሼ እህቴ 30,000 ብር አበደረችኝና በደላላ ኳታር መጣሁ ማለት ነው። ኳታር በመጣሁ በ15 ቀን እግሬ ተሰበረ። ወድቄ ማለት ነው። እግሬ ተሰብሮ ሐኪም ቤት ወስደውኝ ህጋዊ ስለነበርኩኝ በጀሶ እንደዚህ ታሽጎ ምናምን እኔ መረጃ ማስረጃ ላይ ባይዘው እና
ሆስፒታል ገብቼ ታሽጎ ብቻዬን አንድ ክፍል ሳላም በራ ሳላም ይባላል። በራ ሳላ ላይ ሆኜ ስኖር ሰራተኞች ትሸቻለሽ ይሉኝ ነበር። ቢኮዝ እኔ በየትኛው እግሬ ሄጄ ራሴን ማጸዳዳት እችላለሁ። ምግብ አይሰጡኝም ነበር። ለምን ስትበይ ምግብ ስትበይ መጸዳዳት ስለማትች ትሸጭናለሽ አንሰጥሽ ብለው ማለት ነው። ተገፍቼ በዚህ ምድር እንደኔ የተገፋ እንደኔ የሆነ ሰው አለ ብዬ አላምንም። እየገረብኩላችሁ ነው፣ ሙሉን አይደለም። ትሸቻለሽ ምናምን ይሉኝ ነበር እና እኔ ደግሞ እንዳልሸት መጸዳዳት ስለማልችል አልበለም ይሆን። ከዛ ያሰሬ እናት መጣ። እኛ ይሁድ አይደለንም አንገድሽ አክሲደንትን የደረሰብሽ እናሳክምሻለን፣ መድኃኒትሽን ውሰጂ፣ ምግብሽን እምቢ አለችን። ተስፋ አደረኩሽ አልኳት። ከዛ በኋላ እንደዚህ አንዷ በዚህ እንደዚህ ዥዋዥዌ አድርገውኝ ልብስ የሚተኮስበት ክፍል ይወስዱኝና ቁጭ ብዬ ልብስ ተኩሳለሁ። ከዛ ልብሱን ስጨርስ ደግሞ እንደዚህ አንዷ በዚህ አንጠልጥለው ደግሞ የተወስዱኛል፣ ኪችን ይወስዱኛል። እዛ ጋር ቆሜ ተደግፌ እንደዚህ አጥባለሁ። ፍሪጅ ውስጥ አውጥቼ ቶማቶ ምናምን አትክልቶችን አጸዳለሁ፣ ረትባለሁ ምናምን እንደዛ እያረኩ እየተንቀሳቀሱ ከዛ መጨረሻ ላይ ክራንች ተገዛልኝ እና በክራንች መሄድ ጀመርኩኝ። ከሰው ወደ ክራንች ተሸጋገርኩ ማለት ነው። ከዛ እንደዛ ሁኜ በምኖርበት ሰዓት ደግሞ ኮሮና ገባና የመጀመሪያ ኮሮና ያዘኝ እኔ ነው። ጉርሻ ፔጅ ፖስቶ የነበረ ማለት ነው። ሆስፒታል እጄ ብቻሽን ኖሪ ተብዬ ብዬ ምናምን ፖስቼ ከዛ አይቶኝ ጉርሻ ፖስቶ የነበርና ኮሮና ተያዝኩ። በቃ እግዚአብሔር ምን አድርጊ ነው ለምንድን ነው እንደዚህ የምታሰቃይ ማለት ጀመርኩኝ። ከዛ ግን ልክ ኮሮና ይዞኝ ብቻዬን አንድ ክፍል ተዘግቶብኝ ስቀመጥ በቃ አሁን ልረጋጋሉ። እሺ አሁን ኢትሶክ ይወጣ አሁን እሺ ምንድን ነው የተፈለገው ነገር ብዬ ወደ ቀልቤ መመለስችው ማማረሬን አቆም። በቃ እሺ እንደፈለግ በቃ እንደውም ይሄ ኮሮና እንደውም ኮሮና አይደለም ትልቁ ጉንፋን ነው እድናለሁ ብዬ እንደው እግዚአብሔር ማመስገን ጀመሩ። በቃ እሺ ላመስግን። እስከዛሬ ሳማራ አይደለ ሁሉ ምን ጨማምርብኝ አናቴ ላይ። ስለዚህ አሁን ማመስገን አለብኝ አሁን። ከዛ በኋላ ሞቲቬሽናል ስፒከሮች ቤታቸው ሆነው እያነበቡ ምናምን ራሳቸውን እያስተማሩ እንደዚህ አነቃቂ ንግግሮችን መልቀቅ ጀመሩ። ማን ያዘዋል እሸቱ፣ እነ ስነወርቅ ታዬ፣ እነ ዳጊ አንቺ ትወጃታለሽ ዳጊ እነ ዶክተር ወዳጄነ ምናምን እነሱ ሲለቁ እንደዚህ አይነት ቪዲዮዎች ጀመርኩኝ። ከዛ በኋላ ታቋረጥ እንዴ? አይ ማን ነው የገባው? ነው ግራ ገባኝ። አለ በሰታ መጽሐፍቶች ያስገባል። ራይስ ማንንም እንዳታስገቡ። የእሷ ታሪክ ሲያልቅ ሚፍታ ሲደርስ የሚፍታን ስልክ አይተን የሚላት ታሪክ ሲያልቅ ወደ ጌም እገባለሁ። ማንንም ሰው እንዳታስገቡ። ይቅርታ ተቋረጥ ሸሽ። ከዛ እነ ዶክተር ወዳጅነህን እነ ዳጊን እነሱን መምጣት ጀመሩ፣ መስማት ጀመርኩኝ። ከዛ በኋላ ወደ መጽሐፍ ማንበብ ተሸጋገርኩኝ። ከዛ በቃ በቀን አንዱ መጽሐፍ ኦዲዮ ቡክ ነው የማነበው። ለምን ስራ ላይ ሙሉ ቀን ስራ ስለምኖር ኦዲዮ ቡክ አነባለሁ። እንደዚህ ሞቲቬሽኖችን ነገር ሰማለሁ። ከዛ እኔ ዋነኝ ለምንድን ነው እንደዚህ መሆነው? ለምንድን ነው እንደዚህ ማስበው? የሆነው እንኳን ሆነ ያልሆነውም እንኳን አልሆነ። ስለዚህ ዛሬ ህይወቴን እንደ አዲስ ሀብዬ መኖር አለብኝ፣ ሀብዬ መኖር እችላለሁ ማለት ጀመርኩኝ። እና ከዛ በኋላ ነው እንግዲህ ህይወቴ እየተቀየረ ራሴን እያስተማርኩ ወደ መስተካከል ፓራዳይም ማድረግ ደርሰሃል። እሺ ቅርታ እንዴ ባለንበት እናቁመን። ኮሮና ታመሽ ነው። እሺ ሚፍታ አብራ ቪዲዮ እና በትልቁ ላርግ። የትኛው ልግባላችሁ ደግሞ? የሱ ሰው ነው ምናምን እንዳይባል የትኛው ልግባ? ሁሉም ይገላል። ግባ እዚህኛው ችግር የለም። ሰላም አለይኩም ዲ هذا سلي ولا قدم عنده شو هذا جو ولا سلي؟ لا مو اصلي، هذا مو اصلي. مو اصلي؟
ሀቢባ ስልኩ ኦሪጂናል አይደለም እያለ ነው። አናግሩት። ነቢክ ተፍታህ ቴሌፎን ነቢ ንሹፍ ኦሪጂናል